ቢስሚላህ ሰላቱ ወሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ለመላው የኢትዮጵያ ህዝቦች ብሔር ብሔረሰቦችና ህዝቦች ሰላምታዬን አቀርብላችሁ እወዳለሁኝ። እኔ የአፋር ብሔራዊ አንድነት አብዮታዊ ግንባር ወታደር ታጋይ ነኝ። ስሜም መሐመድ ያህያ ይባላል። ኢንጂነር መሐመድ ያህያ ይባላል። በኮንስትራክሽን ምህንድስና ተመርቄ አሁን ደግሞ ወታደር ነኝም ታጋይም ነኝ ማለት ነው። እና አሁን ትንሽ ነገር መናገር ፈልጋለሁኝ ማለት በአገራችን ዙሪያ ትንሽ ነገር መናገር ፈልጋለሁኝ ማለት አጠቃላይ አሁን ኢትዮጵያ ውስጥ ያለው ኮንዲሽን ምን ይመስላል በሚለው ትንሽ ነገር መናገር ፈልጋለሁኝ። ምክንያቱም እንደ አንድ ኢትዮጵያዊ በመሆኔ ዙሪያ ምክንያት ትንሽ ነገር መናገር ፈልጋለሁኝ። አሁን በኢትዮጵያ ያለው መንግስት ትንሽ ኮንፈርት የሚሰጥ መንግስት አይደለም። ለህዝቡም ለሁሉ ነገር ኮንፈርት ምቹ መንግስት አይደለም። ምክንያቱም በተለያዩ ችግር ያለበት መንግስት ስለሆነ ማለት ነው። ግልጽ ነው። እኔ ብቻዬን ስለተናገርኩ ወይ እኔ ብቻዬን ያሰብኩት ነገር አይደለም ወይ እኔ ጋር ብቻ ያለ ነገር አይደለም ይሄ ነገር። ምክንያቱም የሃይማኖት ሁሉ ጊዜ የሃይማኖት ግጭት አለ፣ የካልቸር የባህል መበረዝ አለ፣ የተለያዩ ችግሮች አሉ ኢትዮጵያ ውስጥ ማለት ነው። ያ ደግሞ ማለት አንድ ብሔር ሁለት ብሔሮች አብሮ በሰላም መኖር አይችሉም። ያው አንድ ብሔር ውስጥ ደግሞ በጣም የተለያየ ችግር አለ። እስከ ድንበር ዘለል የሆነ ሌላ አጎራባች መንግስቶች ኢትዮጵያ አጎራባች መንግስቶች ድንበር ዘለል ጥቃት እየከፈተበት ያለበት ህዝብ መንግስት እንዴት ዝም ይላል? ያ ደግሞ እንደ ምሳሌ ማሳየት የምንችለው በተለያዩ ጊዜ በድሮን የተጠቃ የአፋር ክልል በፈረንሳይ በጅቡቲ በፈረንሳይ ድሮኖች በጅቡቲ መንግስት በተለያዩ ጊዜ የአፋር ኤልዳር አካባቢ ተጠቅቷል። በጣም በቁጥር የማይገመት በቁጥር ሊለካ የማይችል ህዝብ ነው የሞተው በዛ ጥቃት ማለት ነው። እና ይሄ አንድ ሀገር ትልቅ መንግስት ነኝ የሚል በሆርን ኦፍ አፍሪካ ላይ ከኔ በላይ መንግስት የለም የሚል መንግስት ባለበት ሀገር ሊሆን የሚችል ነገር አይደለም። አንድ መንግስት ቢኖርማ ሌላ ድንበር ዘለል ጥቃት ለዛውም በአርብቶ አደር ህዝብ ምንም መሳሪያ ባልታጠቀ እንኳን መሳሪያ መታጠቅና መሳሪያ ምን እንደሆነ የማያውቅ ህዝብ ላይ የተከፈተ ጥቃት ነበር። በድሮ የታጀበ ጥቃት አንድም አይደለም ሁለቴም አይደለም ሶስቴም አይደለም በጣም ብዙ ጊዜ ይሄ አንድ። ሁለተኛ ነገር ደግሞ የተለያየ በሆርን ኦፍ አፍሪካ ላይ የሚንቀሳቀስ አሸባሪ ቡድን የኢትዮጵያን ድንበር በምን ተአምር አልፎ እንደሚገቡ አላውቅም። አልፎ እየገቡ በተለያዩ ጊዜ በተለያዩ ቦታ ኤቪደንሶች አሉ። በአፋር አርብቶ አደሮች ላይ የተለያዩ ጥቃት የተከፈተ በጣም ከበቂ በላይ ኤቪደንሶች ያሉበት ድንበር ዘለል ጥቃት የአፋር ማህበረሰብ ላይ እየደረሰ ነው በጣም ብዙ ጊዜ። ቀጥል ወደ ጋምቤላ ሂድ። የሱዳን ወታደሮች ገብተው በተለያዩ ጊዜ ደግሞ የጋምቤላ ህዝብ